የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ አምባገነን ናቸው ይሏቸዋል። የመጨረሻው የአውሮፓ አምባገነን የሚለውን ስያሜያቸውን የምዕራባውያን የመንግስታት ባለስልጣኖች በአደባባይ መጠሪያቸው አድርገውታል። ስልጣኑን አላግባብ የሚጠቀም የህዝብ ድምጽ የሚሰርቅ እያሉ ይከሷቸዋል። እርሳቸው ግን ይህን ሁሉ ክስ አሉባልታ እንጂ እውነት ነው ብለው አያውቁም። አምባገነን አለመሆናቸውንም የራሳቸውን ማስረጃ እያጣቀሱ ይከራከራሉ። በትክክል እመኚ፣ የእነሱን ያህል ጥሩ ዲሞክራሲ አለ። በቤላሩስ አምባገነንነት እንደሌለ አሁኑኑ እዚሁ ላረጋግጥ እችላለሁ። ላረጋግጥልሽ? በቀላሉ በትንሽ ቃላት ላሳይ እችላለሁ። ምዕራባውያን ወዳጆቼን ለማሳመን የምከራከራቸው በዚሁ ነው። እንደ ስታሊን ዲክታተር ለመሆን የኃይል ምንጭ እንዲኖር ያስፈልጋል። እኔ የኒውክሌር ኃይል አለኝ? በእርግጥ የለኝ። እንደ ሁጎ ሻቬዝ የሚያጥለቀልቅ ነዳጅ ወይም እንደ ሩሲያ ጋዝ አለኝ? የለኝም። እንደ ቻይና 1.5 ቢሊዮን ሕዝብ አለኝ? የለኝም። አንድ ሰው አምባገነን ለመሆን በምጣኔ ሀብት፣ በሕዝብ ብዛት፣ በወታደራዊ አቅም ጠንካራ መሆን አለበት። እኛ ያ ሁሉ የለንም። ታዲያ እንዴት ነው አምባገነን የምንሆነው? አንዳንድ ጊዜም የጋዜጠኞች ጥያቄ ሲያሰለቻቸው የሚያስገርም መልስ ይሰጧቸዋል። አንድ ጊዜ የአውሮፓ የመጨረሻው አምባገነን ተብለው መጠራቱን ለመለወጥ አይፈልጉም ላላቸው ጋዜጠኛ የመጨረሻው አምባገነን እኔ ነኝ ብለህ ነው? ሌላም ቦታ አምባገነኖች አይጠፉም። እኔ ትንሹ ሰይጣን ልሆን እችላለሁ አሉት። ሌላ ጊዜ ደግሞ አምባገነንነታቸውን ያወዳደሩበት ብዙ ጫጫታና ሁከት ፈጥሮባቸዋል። 9 እጩዎች ለፕሬዝዳንትነት ለመወዳደር ቀረቡበት። ምርጫው የተጭበረበረ ነው መባሉን አጉልቶት ነበርና የምርጫው ውጤት እንዲቀነስ ተደረገ። ራሳቸው ሉካሼንኮ የምርጫ ውጤቱ ተጭበርብሯል የሚለው ጩኸት ስለበዛ ካገኘሁት 94 በመቶ ድምፅ ተቀንሶ 86.3 በመቶ እንዲሆን ተደርጓል ብለው ተናገሩ።